ቲክቶክ ላይ በጣም በተደጋጋሚ ብዙ አይነት ወርዶችን እንሰማለን። ለምሳሌ ኢንጌጅመንት ቀንሷል ሲሉ፣ ትሬንድ ሆኗል ሲሉ፣ ወይ ሞኔታይዝ ሆነልኝ አካውንቴ፣ ወይ ደግሞ አፊሊየት ማርኬቲንግ፣ ኮንተንት ክሬተር እና የመሳሰሉትን ብዙ ወርዶች እንሰማቸዋለን። እነዚህ ወርዶች ግን በዝርዝር ምንነታቸውን አናውቅም። ለምሳሌ ኮንተንት ክሬተርን እንዴ ኮንተንት ክሬተር ማለት አንድ ነገር ለሰው ይጠቅማል ብላችሁ ካሰባችሁና ያንን ነገር ሶሻል ሚዲያ ላይ ወጣችሁ የሆነ ነገር ፈጥራችሁ ካቀረባችሁ እናንተ ምንድናችሁ? አንድ የስራ ፈጣሪ ወይ ደግሞ ኮንተንት ክሬተር ትባላላችሁ ማለት ነው። ሞኔታይዜሽን ሲባል ደግሞ ሞኔታይዜሽን አንድ ለዩቲዩብ ወይ ቲክቶክ በእኛ ሀገር ክፍያ አልጀመረም። ኦልሬዲ ግን በአንድ ሺህ ቪው ሞኔታይዝ ሆነ ስራ ብር መክፈል ጀመረ። ሞኔታይዝ በአካውንታችን በዩቲዩብ ወይ በቲክቶክ ሊሆን ይችላል። ብር ያ ቲክቶክ ቻናል ወይ የዩቲዩብ ቻናሉ ብር መስራት ከጀመረ ያ አካውንት ምን ይባላል? ሞኔታይዝ ሆነ ይባላል ማለት ነው። ትሬንድ ሲባል ደግሞ በብዛት ትሬንድ ሆነ ሲባል ሙዚቃ ላይ ለምሳሌ ይሄን ሰሞን ምን ሰሞን ሙዚቃ ነበር ከለከሉሻሉ ምናምን የሚል ማለት ነው። ሶ ያ ዘፈን በዚህ ሰሞን ምን ሆኗል? ትሬንድ ሆኗል። ሰው ሁላ ተጠቅሞበት ያንን ሙዚቃ እየሰማ ነው ማለት ነው። አራተኛው ኢንጌጅመንት ቀንሷል ሲባል ትሰማላችሁ። ኢንጌጅመንት ምንድነው ብላችሁ ከሆነ ኢንጌጅመንት ለአንድ ቲክቶክ ለአንድ ቪዲዮ የሰጠነው ኮሜንት ቪው ወይ ደግሞ ሼር ያደረግንለት ኮምፕሊት ያደረግንለት ምናምን አንድ ላይ ሲደመር የዛ የቪዲዮ ኢንጌጅመንት ተሳትፎ እዛ ቪዲዮ ላይ የተደረገው ተሳትፎ ማለት ነው። ሌላው ደግሞ ምንድነው? አፊሊየት ማርኬት ማለት ደግሞ አንድ እቃ ስንሸጥ ኦንላይን ላይ ስንሸጥ እኛ የምናገኘው ኮሚሽን ምናምን አለ። ያ እቃ ሲሸጥልን እኛ አሻሻጮቹ ከሆንን እኛ ምንድነን? አፊሊየት ማርኬት እየሰራ ነው ማለት ነው። በዛ በአንድ እቃ ፕራይስ የሚሰጠን ፕራይስ አለ ማለት ነው። ሌሎቹ ደግሞ ምንድናቸው? እስኪ